ወዳጄ ሆይ ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር ወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። ከገንዘብ ስጦታ የምክር ስጦታ ይበልጣልና ምክሬን ተቀበል። ክፉ ምክር በበዛበት ዓለም ላይ መልካም ምክርን ለመቀበል ትጋ። የሚመክር እርሱ ከወደቀበት ገደል ሰዎች ሊወድቁ ሲሉ አላስችል ብሎት የሚጮህ ነውና። መካሪ ከተገኘ ሕይወት ቀላል ነው። መልካም መካሪ ርካሽ ሳይሆን ውድ ነው። ወዳጄ ሆይ ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር ወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። ወዳጄ ሆይ ትልቁ ጀግንነት ትዕግስት፣ ትልቁ ጥበብ አላህን መፍራት፣ ትልቁ ማስተዋል ግፍን አለመስራት፣ ትልቁ ስልጣን ራስን መግዛት፣ ትልቁ ሀብት ፍቅር፣ ትልቁ ምጽዋት እውቀት መሆኑን አትርሳ። ወዳጄ ሆይ በዓመት የካብከውን በዕለት የምትንደው በቁጣህ ነውና አትቆጣ። ቁጣ አውቀህ እንዳላወቀ ለፍተህ እንዳልለፋህ የሚያደርግ በመልካም መሰረት ላይ የአገዳ ቤት የሚሰራ ነው። በገዛ እጅህ ዋጋህን እንዳታሳንሰው ቁጣህን ያዘው። ወዳጄ ሆይ ቁጣ ለጊዜው የትክክለኛነትን ስሜት የሚሰጥ ለዘለቄታው ግን ጥፋተኝነትን የሚያወጅብህ ነውና አትቆጣ። ቁጣህን ከታገዝከው ጥሎህ ይሄዳል። ከታዘዝከው ግን አብሮህ ሲዋጋህ ይኖራል። በቁጣ ያፈረስከውን በትዕግስት መገንባት ይከብዳልና አትቆጣ። ወዳጄ ሆይ ስራ የሚዋበው በትጋት እንጂ በችኮላ አይደለምና አትቸኩል። ችኮላ ትጋት እየመሰለ እንደሚያታልልህ እወቅ። ትዕግስት ከሚመስል መስነፍ፣ ትጋት ከሚመስል መቸኮል እንዲያድንህ ፈጣሪህን ለምን። ወዳጄ ሆይ እንደ ልብህ እንዳትሮጥ አቅምህን ቢይዝህ ገደብ ያለብህ ፍጡር መሆንህን ተረዳ። እንደ አቅምህ እንዳትሮጥ ስንፍናና ራዕይ አልባነት እንዳይይዝህ ግን ተጠንቀቅ። የምትሰራው በጊዜ ነው፣ ያለ ጊዜ ተመልካች በጊዜ ሰራተኛ መሆንህን እወቅ። በጊዜ ስትሰራ ግን ያንተ ያልሆነ ጊዜ የለም። የምትሰራውን በትክክል ማየት 90 ከመቶ ድል ነው። ያየውን መምታት ግን 10 ከመቶ ቀሪ ድርሻ ነው። ወዳጄ ሆይ በኑሮ ውስጥ ሰበቡን ካደረስክ ቀሪው የአላህ ፈንታ ነውና ተጽናና። እንዲህ ባደርጉ ኑሮ እንዲህ አይሆንም ነበር እንዳትል ሞክር። በማትችለው ነገር ግን ራስህን አትውቀስ። ወዳጄ ሆይ የፈላ ነገር ይበጠበጣል፣ የሚጠጣው ግን ሲሰክን ነው። የወጣትነት ስሜትን ብጥብጥ አተላ ነው፣ ሲሰክን ግን ጣፋጭ ቡና ነው። የቡና ስብሃቱ መፋጀቱ ይላሉ። ሙቀቱና መስከኑ ተባብሮ መገኘት እንዳለባቸው የወጣትነት ቅንዓት ከማስተዋል ጋር ሲጣመር ውጤቱ ያማረ ነው። ወዳጄ ሆይ በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየሁ አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባል። ወዳጄ ሆይ የጠላት ድንፋታና ፉከራ የክፉዎችም ጉባኤና ሴራ አያስፈራህ። ለጠላት ወይንም ለእባብ ልብ ወይንም አሳብ እንጂ እግር የለውምና ለጠላትህ አሳልፎ የሚሰጥህ ያንተ የፈረሰ ቅጥር ነውና ከሁሉ ራስህን ፍራ። ሳይቀድመኝ ልቅደመው ማለት ነፍሰ ገዳይ ያደርጋልና ተጠንቀቅ። ጥበቃውን ለማይተኛው ጌታ ትተህ አንተ ስራህን ስራ። ጠላትህ እንዳይስቅብኝ ብለህ ስራህን በጥንቃቄ ስትሰራ ስራህ የጠራ ይሆናል። ካወክበት ጠላት የደረጃና ጥራት ባለስልጣን መሆኑን እወቅ። ወዳጄ ሆይ መሳሪያ የሚተኮሰው በርከክ ብሎ ነው። ሙስሊም የሚዋጋው በጉልበቱ ተንበርክኮ በመጸለይ ነው። በመንበርከክ ማንበርከክ ይቻላልና አንተ ሆይ በርታ። ወዳጄ ሆይ ቆሻሻን ብቻ ሳይሆን ኃጢአትንም ተጸየፍ። ቆሻሻ ልብስህን፣ ወንጀል ግን አንተነትህን ያቆሸሻል። የወንጀል ግብዣ እምቢ በል። ኃጢአት ሲቆይ የሚጠራበት ስሙ ልማድ ተብሎ ነው። ልማድን መተው ደግሞ አገርን እንደ መካድ ይመስላል። የኃጢአት ግብዣ ልማድ፣ ልማድም ተፈጥሮዬ ነው ወደሚል እምነት ሳይደርስብህ ኃጢአትን በግብዣው አስቀር። ወዳጄ ሆይ ከእናት ጋር መኖር ፈሪ፣ ከሴት ጋር መኖር ግብታዊ፣ ከወንድም ጋር መኖር ጠበኛ፣ ከሀብታም ጋር መኖር ህልመኛ፣ ከድሃ ጋር መኖር ጨለምተኛ፣ ከአብሮ አደግ ጋር መኖር የእውቀት ድሃ፣ ከወፈፌ ጋር መኖር ተሳቃቂ፣ ከቁጡ ጋር መኖር በሽተኛ፣ ከአረማውያን ጋር መኖር አመንዥራ፣ ከቀሳውስት ጋር መኖር ፌዘኛ፣ ከሰብቀኛ ጋር መኖር ቂመኛ እንዳያደርግህ ተጠንቀቅ። ከእነዚህ ጋር መኖር ግድ ሲሆንብህ መልካሙን እየያዝክ ክፉውን አትቀበል። ወዳጄ ሆይ እናትህ እየፈራች ደፋር ናትና ፍርሃቷ ፈሪ እንዳያደርግህ አስተውል። ሴት ልጅ ወንድ የለም እንጂ ብላ ስታደፋፍረህ ለበቀሏ እያዘጋጀችህ ነውና ተጠንቀቅ።
እርሷ በቀሏ ሲፈጸም ትረካለች። አንተ ግን እየተጸጸትክ እንዳትኖር አስብበት። አጋዣለኝ ብለህ ጠበኛ እንዳትሆን። ለወንድምህ ሕይወት ተጠንቀቅ። ደቦ የሚጠራው ለስራ እንጂ ለጠብ አይደለምና። ሀብታም ብዙ ገንዘቡን ሲተርክልህ ያንተ እየመሰለህ በምኞት እንዳትዋልል ፍቅርህን እየሰጠኸው የሆንከውን ብቻ ተቀበል። ድሃ ድህነቱ የመናገር መብቱ እየመሰለው ሰውና አላህን ሲረግም ይውላልና የሚቻልህን እያደረግለት ተስፋህን ጠብቅ። ወዳጄ ሆይ ቆሞ የዋለው ተኝቶ እንዲያደርግ ከብሮ የነበረን መዋረዱ አይቀርምና ክብርን በጣም አትፈልግ። ምስኪንን ሁሉም ይወደዋል፣ የከበረውን ግን ሁሉም እንከን ይፈልግበታል። የቀስት መለማመጃ ከፍ ያለው ነው፣ ዝቅ ያለው ለቀስት አይመችም። ዘርህን ለስቃይ አሳልፈህ እንዳትሰጥ ክብርን አትፈልግ። ክብርን በሹመት ከማግኘት በስራ ማግኘት ይሻላል። ሹመት ይሻራል፣ ስራ የሾመው ግን እንደከበረ ይኖራል። ወዳጄ ሆይ የፍቅር ቃልህን የሚያጠፋ ትላንት ያደነከውን ተቼ የሚያደርግብህ ቁጣ ነውና ከቁጣ ራቅ። ሰው ያሰበውን እንደሚናገር ይታወቃል፣ በቁጣ ግን የተናገረውን ያስባል። ቁጣ ካላሰብከው ያደርሳልና ጅምርን ያደናቅፍብሃልና በቶሎ ተስፋ ያስቆርጣልና ከስሎ መልሶ ሊያቃጥልህ ይኖራልና ከቁጣ ራቅ። ስለፈረሰ ነገር ስትቆጣ ይበልጥ እንዳታፈርስ ተጠንቀቅ። ከስሎ መልሶ ሲያቃጥልህ ይኖራልና ከቁጣ ራቅ። ስለፈረሰ ነገር ስትቆጣ ይበልጥ እንዳታፈርስ ተጠንቀቅ። ወዳጄ ሆይ መናገርህ ለውጥ በማያመጣበት ስፍራ ዝምታህ ለውጥ ያመጣልና ዝምታ ምረጥ። ሰዎች አስበው ሊያስቆጥህ ስለሚችሉ በቁጣህ ደስ ሊላቸው ይችላል። ያለ ሀሳብህ ስትቆጣ ግን ስትጸጸት ትኖራለህ። ዝምታ ከንግግር ይልቅ ቅዱስ የሚሆንበት ጊዜ ብዙ ነው። ዝምታ የሚሆን ንግግር ዋጋ የሚያገኘው በቦታው መሆኑን አትርሳ። ወዳጄ ሆይ ትንሹን ነገር መላልሰህ ስታስበው ትልቅ አስጨናቂ ይሆናልና ሀሳብህ ሊያንገዳግድህ ሲሞክር ተወው። አእምሮህን አንተ ካልጠበቅ ወዳጆችህ እንኳ ተረድተው ሊያግዙ አይችሉም። የሀሳብ ብዛት ብልሹ እንዲያደርግህ ተጠንቀቅ። እነዛ ምስኪኖች አእምሯቸውን በማስጨነቅ አቅላቸውን ጣሉ። ይህ ነገር ካልሆነ እሞታለሁ ብለው በመፍራት ለዚህ በቁ። ግን አብደውም እየኖሩ ነው። መኖርን ያስጀመረ እርሱ ጌታ ነውና ከእርሱ ደወል በቀር ማንም ስለማያስቆማት ይኸው አሉ። ጭንቀት ግን አጉል ኗሪ ያደርጋልና ከጭንቀት ውጣ። ወዳጄ ሆይ ለራስህ በጣም ስታስብ ዓለም ይጠብሃል። ስለ ሌሎች ስታስብ ግን ደስታ ይበዛልሃል። ስለ ራስህ የሚያለቅሱት ለቅሶ እንባው የማያባራ፣ ስለ ራስህ የሚያስቡት ሀሳብ ሚሊዮን ዓመት የማይበቃው ነው። ለራስህ ብልጥ የሆንክ መስሎህ ለዓለም ከንቱ ነገር አትጨነቅ። ከብልጠት ይልቅ የዋህነት ብዙ ሰላም አለው። ሰላም ባለበት ብዙ ድል አለ። ወዳጄ ሆይ ከዚህ ርካሽ ዓለም ቅዱስ ካልሆነ ግንኙነት፣ እምነት ከሌለበት ንግግር፣ አላህ ከማይፈራበት ሩጫ፣ ፍቅር ከሌለበት ስጦታ፣ ተመስጦ ከሌለበት ዝማሬ ራቅ። ወዳጄ ሆይ ትልቁ ጀግንነት ትዕግስት፣ ትልቁ ጥበብ አላህን መፍራት፣ ትልቁ ማስተዋል ግፍን አለመስራት፣ ትልቁ ስልጣን ራስን መግዛት፣ ትልቁ ሀብት ፍቅር፣ ትልቁ ምጽዋት እውቀት መሆኑን አትርሳ። ወዳጄ ሆይ በዓመት የካብከውን በዕለት የምትንደው በቁጣህ ነውና አትቆጣ። ቁጣ አውቀህ እንዳላወቀ ለፍተህ እንዳልለፋህ የሚያደርግ በመልካም መሰረት ላይ የአገዳ ቤት የሚሰራ ነው። በገዛ እጅህ ዋጋህን እንዳታሳንሰው ቁጣህን ያዘው። ወዳጄ ሆይ ቁጣ ለጊዜው የትክክለኛነትን ስሜት የሚሰጥ ለዘለቄታው ግን ጥፋተኝነት። ወዳጄ ሆይ ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር ወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። ወዳጄ ሆይ ትልቁ ጀግንነት ትዕግስት፣ ትልቁ ጥበብ አላህን መፍራት፣ ትልቁ ማስተዋል ግፍን አለመስራት፣ ትልቁ ስልጣን ራስን መግዛት፣ ትልቁ ሀብት ፍቅር፣ ትልቁ ምጽዋት እውቀት መሆኑን አትርሳ። ወዳጄ ሆይ በዓመት የካብከውን በዕለት የምትንደው በቁጣህ ነውና አትቆጣ። ቁጣ አውቀህ እንዳላወቀ ለፍተህ እንዳልለፋህ የሚያደርግ በመልካም መሰረት ላይ የአገዳ ቤት የሚሰራ ነው። በገዛ እጅህ ዋጋህን እንዳታሳንሰው ቁጣህን ያዘው። ወዳጄ ሆይ ቁጣ ለጊዜው የትክክለኛነትን ስሜት የሚሰጥ ለዘለቄታው ግን ጥፋተኝነትን የሚያወጅብህ ነውና አትቆጣ። ቁጣህን ከታገዝከው ጥሎህ ይሄዳል፣ ከታዘዝከው ግን አብሮህ ሲዋጋ ይኖራል። በቁጣ ያፈረስከውን በትዕግስት መገንባት ይከብዳልና አትቆጣ። ወዳጄ ሆይ ስራ የሚዋበው በትጋት እንጂ በችኮላ አይደለምና አትቸኩል። ችኮላ ትጋት እየመሰለ እንደሚያታልልህ እወቅ። ትዕግስት ከሚመስል መስነፍ፣ ትጋት ከሚመስል መቸኮል እንዲያድንህ ፈጣሪህን ለምን። ወዳጄ ሆይ እንደ ልብህን